አንዲት የገጠር ሴት ባልሽን እንደዚህ ልታፈቅሪው የቻልሽበት ምክንያት ምንድነው ተብላ ስትጠየቅ ሲወጣ ሲገባ በፈገግታ ቤት ያፈራውን ያለ ወቀሳ መመገብ በጠፋ ነገር ባለመውቀስ ብላ መለሰች። በተመሳሳይ ሚስቱን በእጅጉ የሚያፈቅራት ይሁ የገጠር ሰውዬ ለምን እንዳፈቀራት ሲጠይቁት በእስልምና ጥላ ስር በመጠበቋ ቃላቶቿን አለስለሳ ማራኪ በመሆኗ ሴቶች ስታገኝብኝ አይኖቿን ዝቅ በማድረጓ ባለመከታተሏ ክብርን የሚያጎድፉ ነገራቶች ባለመፈጸሟ ነው ብሎ መልስ ሰጠ። ሱብሃንአላህ ምንኛ ያማሩ ጥንዶች ናቸው። ማሻአላህ ተባረከላህ። አላህ ይጠብቃችሁ። ላላገባችሁ አላህ ይዘውጃችሁ።